ሚዲያውን በአንድ እግር ያቆመች የህዝብን ትኩረት መሳብ የቻለች ዋንትያ ሰለሞን በጣም ያልተነገረላት ያልታወቀ ብዙ ነገር አለ። ቪዲዮውን ተከታተሉ። አመሰግናለሁ። አርከፉ ነይ በኩመ ጅርተኒት ነገኛ ዋቀዮ ስናቀቀቡ ማቲ ደንዴሱ ሁንደ ኬሰኒፍ ኡፌን ጅራ እስንስ በከ ጅራተኒ warri dhufaa jirtan anaa dhufu kan maatiin taane maatii ta'a warri maatiin taane immoo warri maatii taatan immoo like share gochuun yaada keessan barreeffadha. Egaa akkuma beekamu samoona kana ji'a tokkoof deema waantiyyaa Salamoon xiqqaa guddaa jaarsaaf jaartii dargaggeessa dargaggeettii otoo hin jedhin hojii dhabeeyyii hojii qabeeyyii otoo hin jedhin egaa gudii gochaa jirti jechuudha. Miidiyaa kana to'attee jirti jechuudha. Aato baga to'attesi tolega baay'oliin immoo birrii 5,000 2,000 3,000 baay'inaan as ba'anii viidiyoo of waraabanii kan bo'an namoota birrii 10,000 gadi buusaniif jechuudha. Egaa akkuma beekamu obboleettiin kun umurii waggaa 13tti rakkoon gurguddaa waggaa 5 kaasee hanga waggaa 13 keessatti ishirra gahaa ture. Haa ta'uyyuu malee gargaarsa uummanni bal'aan kun godheefiini har'a garuu of dandeessee wanta umurii ishii duukaa deemu gochaa jirti. Haa ta'uyyuu malee egaa namoonni birrii hanga 100,000 isaa ol buusan jiru. Walumaa galatti namoonni waan xiqqoo godhan yeroo hundumaa deebi'anitti nama ceebba'u. Baay'ee waan nama ajaa'ibu, baay'ee waan nama dinqu waantiyyaadhaa fi namoota birrii 10,000 gadi 5,000 ol kan jiranillee as ba'anii yeroo isaan viidiyoo of waraabanii ishee ceebba'anii argine. Walumaa galatti egaa harki kee mirgaa yeroo kennu harki kee bitaayyuu hin beekin inni jedhamee caafame sun hojiirra hin oolle. Egaa birrii 5,000 2,000 3,000 isaan kanatu as ba'ee wayne 500,000 birrii wayne 2,000 birrii wayne 3,000 birrii kan jechaa jiran isaan kana jechuudha. By the way bazan saat ማለት yeroo sanatti yaaddanii gadditanii gargaartanii አስባችሁላት አዝናችኋላት ነው ይሄንን ብር ያዋጣችሁላት እንጂ እቺ ልጅ እኮ ወደ ሚዲያ መጣ እንደዛ የተሰማትን ተናግራ እንድትረዳ የተደረገችበት ምክንያት ከዛ ሀዘን ከዛ ህመም እንድትወጣ ነበር። ይሁን እንጂ ይሄ አልሆነም። ትላንትና ባጎረሳችኋት መልሳችሁ ራሳችሁ የምትሰድቧት ሰዎች ለምን? አሁን እንግዲህ ሰሞኑን ደግሞ አዲስ ነገር አምጥታለች ማለት ልጅቷ በነገራችን ላይ በእያንዳንዱ ሰው ህይወት ላይ ቁማር እየተጫወተች ወይ ደግሞ ጌም እየተጫወተች ነው። እንዴት ነው እኔ የተረዳሁት? አሁን ልጅቷ ያለችበት ሁኔታ ውስጥ የለችም። በነገራችን ላይ እሷ የምትሰራውን ነገር ሁሉ አለባበስም ሆነ ምን ማስታወቂያ እየሰራች ነው ቢገባችሁ ማለት ነው እንጂ እውነት ላይቭ ትክክለኛ ላይቭ አይደለም። አሁን ደግሞ አገባች እንዲሆነች እንደዛ ሆነች። ብዙ ሰዎች ምን ነው የእሷ ሲሆን በእናንተ እርዳታ ስለተነሳች ወይስ ለምን? እውነት ለመናገር በጣም ስለከፋኝ ነው። በእናንተ እርዳታ ስለተነሳች እርዳታው በፊት ለፊት ስለሆነ ዛሬ 5,000 ብር ሰተሽ ወደዚህ ወተሽ የምትሰድቢያት ወደዚህ ወተሽ ብዙ ነገር የምትናገሪ ለእያንዳንዱ ወንድ እኮ ይሄኔ ከ100,000 ብር በላይ ተበልተሻል እኮ እቺ ልጅ። እውነትም አሁን ያለችው ላይቫ ትክክለኛ ላይቫ ቢሆን እንኳን በአንቺ እርዳታ ሰው ስደሰት ደስተኛ መሆን ነው እንጂ ያለብሽ ነምኒ ጋፋ ገርጋርሰች ጎቴፊን ገመዱ ተው ቀብደመሌ ዴቪቴ ገዱን እስረን ጅሩ ጀቹን አከኮቴ አከደንዴሱት ጀቹን ነሞኒ ባይኤን ገርጋርሰ ነማፍ ጎዳኒ ካኒ ነምኒ ገርጋረሜ ሱን ጋፋ ገመዱ ማሊፍ አከ ዴቪኤስን አርሱ አይዶኖ ናፊንጋ ለምንድነው ሰው ራሱ ማለት እርዳታ ከሰጥ በኋላ በዛ እርዳታ ደግሞ የተረዳ ሰው ደስተኛ ሲሆን ለምን እንደሚናደድ የሀገራችን ሰው ምንም ሊገባኝ አልቻለም። ስለዚህ እንግዲህ ልጅቷ የእናንተን ሁኔታ አይታ የእናንተን ድርጊት አይታ ድርጊታችሁ በቃ ይሆናል ሲደብራት ነው ስራን እየሰራች ነው። ምናልባት ደግሞ አሁን ሰርግ አገባች በቀደም ወደዚህ ወጣ ሲጫፍር ምን ስትል አርግዛለች። አሁን ሁለተኛ ልጅ ልታመጣ ነው ምናምን በዚህ ላይ ቪዲዮ ሰርቼ ነበር። ልጅ የእግዚአብሔር ስጦታ ነው። ብዙ ሰዎች ብዙ ገንዘብ ብዙ ንብረት እያላቸው ልጅ አጥተው የሚቸገሩ አሉ። ልጅ ደግሞ በልጅነት ነው እግዚአብሔር ይስጣት።
እውነት ማለት እና እንደገና ደግሞ ማለት ነው ምናልባት እኮ እቺ ልጅ አሁን የምትለብሳቸው የምታስታውቃቸው ልብሶች ይሄን እኛንን እንጂ ማናውቀው በውስጥ ብዙ ሰዎች በእሷ እድሜ ያሉ መደሰት ወይ ደግሞ በቃ ላይፋቸውን ፈታ ብሎ ማሳለም የሚፈልጉ ብዙ ሰዎች በውስጥ ያናግሯት ሊሆን ይችላል። ይህንን ልብስ አይተው ማለት ነው። አሁን ቬሎ ቤቱም ደግሞ ምናልባት የራሷም ሊሆን ይችላል፣ እያስታወቀች ሊሆን ይችላል። ስለዚህ ምንም ነገር ሳናቅ አንዲት ሴት ከወንድ ጋር ስላወራች፣ አንዲት ሴት ከወንድ ጋር ስለተቃቀፈች ሌላ ድርጊት ውስጥ ትገባለች ማለት አይደለም። ወይ የልብስ ማስታወቂያ አሁን ያለንበት ሁኔታ ወይ ደግሞ ያለንበት አሁን ያሉት ትውልዶች ትላንትና እኔና አንቺ እኔና አንተ ማለት ከ20 ዓመት በታች በፊት የነበረው እንደዛ አይደለም። ሁሉም ነገር በሚዲያ ሆኗል። ምናልባት ያንን ልብስ ልታስታወቅ ትችላለች። በቃ የሆነ ነገር አለ አይደል? ሁሉም ነገር በእንደዚህ አይነት ላይቭ ሆኗል። ስለዚህ መፍረድ የለብንም። ምናልባት ማስታወቂያ ሊሆን ይችላል። የሆነ በቃ እውነታው አለ አይደለም? እውነታው ምንድን ነው ብለን ብናስብ መልካም ነገር ይመስለኛል። ብዙ ሰዎችን እንጃ ለምን እንደሆነ አላውቅም ቶሎ በቃ አሁን እንደዛ ቬሎ ለብሳ ቪዲዮ ስትለቅ ማለት ፎቶ ነው እንደውም ቪዲዮ ምናምን አይደለም እና ኤዲቲንግ ነው እንጂ ፎቶዎች ናቸው። እንደዚህ ነው በቃ አገባች እቺ ባለጌ እቺ እንደዚህ። ብዙዎቹ ደግሞ ዋው የኔ ቆንጆ እንኳን ሆነልሽ እንኳን ተሳካልሽ። እውነቴን ነው የምላችሁ የሰው ደስታ የሚያስደስታችሁ ሰዎች እናንተ በእውነት በፈጣሪ ዘንድ የተባረካችሁ የተወደዳችሁ ናችሁ። እንዴ እዚህ ጋር እቺ ልጅ መጥፎም ነገር ብትሰራ አጥቃቱ እኮ ለእሷ ነው። መክራችሁ ነው እንጂ መመለስ ስትሰድቧት እኮ የባሰ ማለት እንዴት ነው? እውነት ለመናገር አንድ ሰው ጥፋት አጥፍቶ ስንሳደብ እንደዛው ነው ማለት እንደዛው ነው ለእሷ ኃጢአቷ የሚቀንስላት። ያቺ ዝሙት ሰርታለች ኃጢአተኛ ናት ተብሎ በጌታ በኢየሱስ ክርስቶስ ፊት የቀረበችዋ ሴት ምን አለ ክርስቶስ? ከእናንተ መሀል ንጹሕ የሆነ ሰው ኃጢአት የሌለበት ድንጋይ አንስቶ ይወግራት አለ ብሎ መሬት ላይ ጻፈ። አሁንም አለው አሁንም እሱ መልሶ ያን ሆነ መልሱ። ከዛ እሷን ልከሷት፣ እሷን ሊያጠቁሯት፣ እሷ እንድትገደል ወደ ፍርድ ሲወስዷት የነበሩ ሰዎች ከአዋቂ እስከ ሕፃን ድረስ ሽማግሌዎቹ እንዳለ ከዛ ሸሹ። ምክንያቱም ራሳቸውን ስለሚያውቁ ማለት ነው። እሷ ግን ለክስ ቀርባ ኃጢአትሽ ተሰርዞልሻል ዳግም ኃጢአት አትስሪ ተብላ ነው ከዛ ቦታ እንድትሄድ የተደረገችው። ገባችሁ? እኛም በሰው ልጅ ላይ ክፋት ስንሰራ በሰው ልጅ ላይ የሆነ ነገር ስናስብ ኃጢአቱን እየቀነስንለት አንድ እህታችን ሀዊ የምትባል ሀዊና ናስራ አኑሌም በሚዲያው ዓለም እነሱን የማያውቅ ሰው አለ ብዬ አላስብም። እውነት በጣም ከተሰደቡት በጣም ከተንቋሸሹ ሰዎች ማለት እነሱ ናቸው። ፈጣሪ ግን እንዴት እንደባረካቸው እንዴት እንደወደዳቸው እንዴት በልጅ እንኳን እንደተባረኩ እያያቸው ነው። ስለዚህ ሰውን ስናንቋሽ ስንሳደብ የሆነ የራሳችን በረከት ነው የምንቀንሰው እንጂ የዛን ሰው ምንም አንነካም ማለት ነው። ስለዚህ አሁን ዋንትያ እኔ የተረዳሁት ልጅቷ በቃ ገብቷታል የሚዲያው ዓለም ማለት ነው። ከኛ በላይ በጣም ገብቷታል። ትናንትና መጣ በጣም ገብቷታል ልጅቷ ማለት ነው። እንዴት ሚዲያውን ማለት መቆጣጠር እንደምትችል ምን ሰርታ ምን ፈጥራ የህዝብን ትኩረት ማሳብ እንደምትችል በደንብ ገብቷታል። ስራውን እየሰራች ነው። እና እባካችሁ ምንም ቢሆን ነገ ሴት ልጅ ልትኖራችሁ ትላለች ወይ ደግሞ እህት ልትኖራችሁ በቃ ብዙ ነገር የሴት መከራ ሴት ብቻ ነው የምንረዳው። እና መጥፎ ነገር እያላችሁ አትሳደቧት። እና ዋንትያ እኔ ምንም አልላትም። እግዚአብሔር ልጇን ያሳድግላት። በቃ ስራ እየሰራች ነው። እኔ የምትለብሳቸው ልብሶችም የምትሰራቸው ሁሉም ነገር ማስታወቂያ ነው እንጂ የልጅቷ ትክክለኛ ላይፏ እንዳልሆነ ተረድቻለሁ። ስለዚህ ባንሰድባት፣ ባናንቋሽሻት፣ ክፉ ነገር በሷ ላይ ባይወራ መልካም ነው ላለው። እንደዛም ደግሞ ወደ ትዳር ዓለምም ከሆነ ደግሞ እግዚአብሔር ያድርግላት። ተሰብስባ በቃ ራሷን ችላ እንድትኖር አይደለ የተረዳችው። ትላንትና የመታት እንቅፋት ዳግም እንዳይመታት ታውቃለች። እሷ ትጠነቀቃለች። እዛም እዚህም በየድርጅት ወደዛ ወደዚህ ከምትንከራተት አንድ ቦታ ሆና
እግዚአብሔር ደግሞ ብሎ ከልጁ አባት ጋር አንድ ላይ ቢሆኑ በጣም ነው ደስ የሚለው ለመናገር ማለት ነው። ችግር ያለያያል በእርግጥ ስኖር ደግሞ ተመልሶ ተገናኝቶ ማለት የሌላ አባት እንጀራ አባት ደግሞ በዚች ልጅ ላይ እንዳይመጣ ማለት ነው። እና ባንሳደብ ጥሩ ነው እላለሁ። እና አጠቃላይ ልጅቷ ማስታወቂያ የሰራች ነው። አትሸወዱ። ሚዲያውን እንዴት እንደሚሰራ እንዴት ህዝብ ትኩረት እንደሚሳብ የገባት ዋንትያ ብቻ ናት።